የነብያት ታሪክ በሚለው ዛሬ በአዲስ ቪዲዮ ብቅ ብያለሁ። እናንተም ሰብ፣ ላይክ፣ ሸር በማድረግ አበረታቱኝ ውዶቼ። ስለምታበረታቱኝም በጣም አድርጌ አመሰግናለሁኝ። በድጋሚ ሰብ፣ ላይክ፣ ሸር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤቴ አዲስ የሆናችሁ ሰብ፣ ላይክ፣ ሸር በማድረግ አበረታቱኝ። እንደዚሁም ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። አላህ ሱብሓነሁ ወተዓላ አገራችንን ሰላም አላህ ያድርግልን። የነብያት ታሪክ ከሚለው ዛሬ የነብዩላህ ሉጥ አለይሂ ሰላምን ክፍል 2ን ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ሸር፣ ላይክ፣ ሰብ በማድረግ አበረታቱኝ። ከከሃዲያኖች ጎን ተሰለፈች። ይህም ሁኔታ ሉጥ አለይሂ ሰላምን ከቤታቸው ውጪ ከሃዲያንን፣ በቤት ውስጥ ደግሞ ከሃዲ ሚስታቸውን መታገል አስገደዳቸው። ስለሆነም በጣም ድካም ይሰማቸው ነበረ። ቢሆንም ግን ትዕግስት እያደረጉ ያለመሰላቸት ወደ አላህ ሱብሓነሁ ወተዓላ ጥሪ ማድረጋቸውን ቀጠሉ። ህዝቦቻቸው ግን ማመናቸው ቀርቶ በዳዕዋቸው በማላገጥ ከእውነተኞች እንደሆንክ የአላህን ቅጣት አምጣብን ሱረቱል አንከቡት 29 ላይ ሉጥ አለይሂ ሰላም ህዝባቸው ቢቀልዱባቸውም ታግሰውና ችለው አሁንም ማስተማራቸውን ቀጠሉ። ከሃዲያኑ የሰዶም ህዝቦች ሉጥ አለይሂ ሰላም ላይ ማፌዛቸውና ማስቸገራቸው አጠናክረው ቀጠሉ። ሉጥ አለይሂ ሰላም በአላህ ሱብሓነሁ ወተዓላ እንደሚጠበቁ በመዘንጋት የሰዶም ህዝቦች ሊያጠቋቸው ሞከሩ። ሉጥ አለይሂ ሰላምንና ቤተሰቦቻቸውን በመናቅ ሉጥ አለይሂ ሰላምንና ተከታዮቹን ከከተማቸው አውጧቸው አሉ። እነሱ የሚጥራሩ ሰዎች ናቸው። ሱረቱል አልአዕራፍ 82 ላይ የሰዶም ህዝቦች ቆሻሾች ስለነበሩ ነቢያቸው ሉጥ አለይሂ ሰላም ከመጥፎ ነገር ተመለሱ፣ በተመሳሳይ ጾታ መካከልም ግብረ ስጋ ግንኙነት አትፈጽሙ ብለው ቢመክሯቸውም በሉጥ አለይሂ ሰላምና ተከታዮቻቸው ንጹሃነት በመቀለድ እነሱ ንጹሃን ናቸው ሲሉም አሾፉባቸው። ሉጥ አለይሂ ሰላም ህዝባቸው ቢቀልድባቸውም ታግሰውና ችለው አሁንም ማስተማራቸውን ቀጠሉ። ከሃዲያኑ የሰዶም ህዝቦች ሉጥ ላይ ማፌዛቸውና ማስቸገራቸውን አጠናክረው ቀጠሉ። ውዶቼ በባለፈው ትምህርታችን ላይ ታስታውሱ እንደሆነ መላእክት ነብዩ ኢብራሂም አለይሂ ሰላም ቤት ሄደው ዘይረዋቸው ከዚያም መላእክቱ ራሳቸውን ለኢብራሂም አለይሂ ሰላም አስተዋወቁ። እኛ አዋቂ ልጅን እንደምታገኝ ልናበስርህ ከጌታህ ዘንድም የተላክን መላእክተኞች ነን አሏቸው። አሁንም ከአንተ ቤት ወጥተን ወደ ሉጥ አለይሂ ሰላም ህዝቦች በመሄድ ሉጥን አለይሂ ሰላምን እንረዳዋለን። ህዝቦቹ መጥፊያ በዝች ሌሊት ነው፣ ቀጠሯቸውም ጉህ ሲቀድ ነው በማለትም መላእክቱ የመጡበትን ዓላማ ለኢብራሂም አለይሂ ሰላም አስረዱ። ኢብራሂምም አለይሂ ሰላም በሁኔታው ተደናግጠው ነገሩ እንዲዘገይ ለማድረግ ሞከሩ። መላእክቱም ግን የአላህ ሱብሓነሁ ወተዓላ ትዕዛዝ ስለሆነ ሳይዘገይ የሚፈጸም መሆኑን አስረዷቸው። መላእክቱም ከነቢዩ ኢብራሂም አለይሂ ሰላም ቤት ወጥተው ወደ ሰዶም መንደር አመሩ። አሱር ሶላት ወቅት ሲሆን ሰዶም መንደር ዳርቻ ደረሱ። ከዚያ ቦታ ላይ በደን ውስጥ የሚፈስ ወንዝ ነበረ። ከወንዙ ዳርቻ አንዲት ልጅ ውሃ ለመቅዳት ቆማ አገኟት። ይቺ ልጅ የሉጥ አለይሂ ሰላም ልጅ ነበረች።
አራቱን ወጣቶች ስታይ ለየት ያለ ውበት ስለነበራቸው ተደናገጠች። ከአራተኛው አንደኛው የሉጥ አለይሂ ሰላም ቤት የት እንደሆነና እንግዳም ይቀበል እንደሆነ ጠየቃት። ልጅቷም የሰዶም ሰዎች አጸያፊ ተግባር ስለምታውቅ ለአባቴ ነግሬ መልሱን እስከምነግራችሁ ድረስ ከዚህ ቆዩ፣ ወደ ሰዶም እንዳትገቡ ብላ አስጠነቀቀቻቸው። የውሃ ዕቃዋን ወንዙ ዳርቻና አስቀመጠችና ፈጥና ወደ አባቷ ሉጥ አለይሂ ሰላም ዘንድ በመሄድ 3 ወጣቶች እርሳቸውን ፈልገው እንደመጡ ነገረቻቸው። ሉጥም አለይሂ ሰላም ይህንን መልእክት ሲሰሙ ተደሰቱ ወይስ አዘኑ? ስለ ሁኔታው አላህ ሱብሓነሁ ወተዓላ በሁድ ምዕራፍ ውስጥ እንዲህ ይላል፣ መልእክተኞቻችንን ሉጥን በመጡ ጊዜ በእነሱ ምክንያት አዘነ፣ ልቡም በእነሱ ተጨነቀ። ይህ ብርቱ ቀን ነው አለ ሱረቱል ሁድ 77 ላይ። ሉጥ አለይሂ ሰላም ዛሬ አስቸጋሪ ቀን ነው አሉና ፈጥነው ወደ እንግዶቻቸው ሄዱ። እንግዶቹን ሲያዩ ለሰዶም ሰዎች መጥፎ ተግባር እንዳይጋለጡ በመፍራት ይበልጥ አዘኑ። ሉጥ አለይሂ ሰላም እንግዶቹን ከየት እንደመጡ ጠየቋቸው። መልስ ሰጧቸው። ወዴት እንደሚሄዱ ሲጠይቋቸው ግን መልስ አልሰጧቸውም ነበረ። ይልቁንም በእንግድነት እንዲያቆዩቸው ጠየቋቸው። ሉጥ አለይሂ ሰላምም እንግዶቹን ለማስተናገድ ስስት አልነበራቸውም። ነገር ግን መላእክት መሆናቸውን ስላላወቁ የመንደሩ ሰዎች አጸያፊ ተግባራቸውን እንዳይፈጽሙባቸው ፈርተው ነበረ ያዘኑት። ከዚያም ፊት ለፊት እየመሩ እንግዶቻቸውን አስከትለው ወደ ሰዶም መንደር ገቡ። በመንገድ ላይ እያሉ ሉጥ አለይሂ ሰላም ቆም አሉና ከዚህ ሀገር ሰዎች አስጠነቅቃችኋለሁ፣ በመሬት ላይ እንደነዚህ ሰዎች ቆሻሻ ሰው የለም አሏቸው። መልእክቱም ሉጥ አለይሂ ሰላም በሰጧቸው ማስጠንቀቂያ ላይ ምንም አስተያየት ሳይሰጡ ዝም ብለው መንገዳቸውን ቀጠሉ። ሉጥ አለይሂ ሰላምም ለእንግዶቹ ይህንን ያሏቸው ከሰዶማውያን ዓይን እንዲርቁ ፈልገው ነበረ። እንግዶቹ ግን ምንም ሳይናገሩ ጸጥ ብለው ቆዩ። በዚህን ጊዜ ሉጥ አለይሂ ሰላም ወደ ሰዶም መንደር በሌሊት ተደብቀን እንድንገባ ጠየቋቸው። እንግዶቹም ይህንን ተቀብለው ማንም ሳያያቸው ከሉጥ አለይሂ ሰላም ጋር በመሆን በሌሊት ወደ ከተማዋ ገቡ። ሉጥ አለይሂ ሰላምም እንግዶቹን ሌሊት ገብተው ጠዋት ጉህ ሲቀድ ማንም ሳያያቸው ይወጣሉ በሚል አስበው ነበረ። ሉጥ አለይሂ ሰላም ካሁን መጥፎዎቹ ሰዎች እነዚህን እንግዶች እንዳያዩባቸው እየተጨነቁ ከአራቱ እንግዶቻቸው ጋራ እንደምንም ወደ ቤታቸው ገቡ። ከመንደሩ ሰዎች ማንም አላያቸውም ነበረ። ነገር ግን እቤት ውስጥ የነበረችዋ ከሃዲ ሚስታቸው እንግዶቹን እንዳየች ተደብቃና ድምጿንም አጥፍታ ከቤት ወጣች። የሉጥ አለይሂ ሰላም ሚስት በፍጥነት ወደ ሶዶማውያን በመሄድ በሉጥ አለይሂ ሰላም ቤት ከሰዶም ያልሆኑ እንግዶች እንዳሉ ነገረቻቸው። ብልሹዎቹ ሰዎችም ይህንን ሲሰሙ ተደስተው እየተሯሯጡ መጡ። ከዚያም በአንድ ላይ ተሰብስበው ወደ ሉጥ ቤት አመሩ። ለዛሬ የነበረኝ ቆይታ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። በድጋሚ በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀገራችንን ሰላም አላህ ያድርግልን። በሰማነው ባነበብነው የምንጠቀም አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።